እዚህ ቪዲዮ ላይ ሂዳ የገጠር ልጅ የሚባለውን ሰውዬ ሜንሽን አድርጉልኝ። ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ትልቅ ድፍረት የተሞላበት ፍርድ ነው። እኔ በዚህ በጭራሽ አልስማማም። ለምን? ሰው ስለሆንኩ። ሰላም አለይኩም ወራህመቱላህ። እኔ ሁልጊዜ እንደምላችሁ ከስሜታችን የሚመነጩ ማንኛቸውም ንግግሮች ከጥቅማቸው ይልቅ ጉዳት ነው የሚያመዝነው። እንዲህ አንድ ሰው በአንድ ላይ እንዴት ያህን እንደዚህ በእርግጠኝነት እንዴት ሰው መናገር እንዴት ይችላል? ሰዎች እኮ ነን እኛ። አንደኛ ሰዎችም የሚመዝኑንም የሚቀበሉንም የሚጠሉንም በምንናገረው ንግግር ነው። ከምንናገረው ንግግር ተነስተን ከዛ በድርጊት እንገለጣለን። አሁን ይሄ ልጅ የሙስሊሙን ደካማ ጎን አይቶ ሿሿ ሊያደርግ ነው እንዲህ ሊያደርግ ነው ምናምን የሚል በምን እሱ ካልተናገረ አንተ እንዴት ልታቅ ትችላለህ? ለምን ስሜታዊ ትሆናለህ? እኔ ወንድሜ ላንተም ለሱም ለኛም ለሁላችን የሚጠቅመን ሰዎች በሆነ ነገር ላይ ካልተገለጡ በስተቀር በአንድ ሰው ላይ እርግጠኛ ሆኖ ይህን ያህል ፍርድ መፍረድ ወይም ጄጅ ማድረግ አይቻልም። አናውቅም። አንተ ከምትለው ተቃራኒስ ቢሆን እሺ፣ አንተ የምትለው ውስጥ ደግሞ አጭበርባሪ ቢሆን አጭበርባሪው አሁን ሲገለጥ አይሻልም ይሄንን መናገር? ምናልባት አንተ ወደ እስልምና እንዳይመጣ እንቅፋት እየሆንክበትስ እንደሆንክ ጠርጥረህ ታውቃለህ? እኔ አንድ በጎ ጎን የሰማሁት አካውንቱን 120 ሺህ ብር ገዛዋለሁ፣ አንዳንድ ደግሞ ዶክሜንቶች አዘጋጅለታለሁ፣ ከጎኑ ሁኜ ሰፖርት አደርጋለሁ ያልከውን ከስሜት የወጣ ትክክለኛ ሐሳብ ከሆነ እሱ ጥሩ ነው። ተገናኝተን በአንድ ላይ በጋራ ልጁ ለሚፈልገው ነገር እናደርጋለን። ግን ሁሉን ነገር ተጠራጥረን እንችላለን ወይ? እኔ አሁን ምንድነው እኔ ኤክስፒሪየንስ ሼርም አድርገህ የምጠራጠራቸው ነገሮች አሉ። ጥርጣሬዎችን ግን መልሼ እጠራጠራቸዋለሁ። ግምቶችን ትክክል ናቸው ብዬ በሆነ ሰው ላይ ፍርድ መፍረድ በጭራሽ አልሞክረውም። ይሄ የረጅም ዓመት የህይወት ኤክስፒሪየንስ ነው ለኔ። አሁን ብዙ ሰዎች እንደዚህ ነገሩ ነው እንደዚህ አድርጌ እንድናገር የሚያደርግ እንደዚህ ስለምናገር ቁጡ ስሜታዊ ምናምን አድርገው ነው። በጭራሽ ስሜታቸውን ከማይጠቀሙ ቁጥር አንድ ልባል እችላለሁ። አልጠቀምም፣ ስሜቴን አልጠቀምም። ስሜታችንን ከተጠቀምን ምንም የለው። ስሜት አይን የለውም፣ ጆሮ የለውም፣ አካል የለውም፣ ድንቁርና ብቻ ነው ያለው። ቅዠት ነው። በስሜት የምንናገራቸው ነገሮች የመፈጸም አቅማቸው በጣም ጠባብ ነው። እና በምን እርግጠኛ ሆንክ አንተ እያጭበረበረ እንደሆነ? የአረብ ያሉ ሴቶች እህቶቻችን አይኖ ስሜታዊ ናቸው፣ ግን ሆድ ይብሳቸዋል ያሉበት ብቸኝነት ምናምን ስለሚሰማቸው ከተለያየ አንግል አብረን ግን በጎነታቸውንም ደግሞ አብረን መጨፍለቅ የለብንም። አንተ ደግሞ የሙስሊሞች ደካማ ጎን ብለህ የጠቀስከው እሱ ደካማ ጎን አይደለም። ብዙ ሙስሊም በእምነቱ በዲኑ ጉዳይ ላይ ይሸነፋል ማለት ደካማነት አይደለም፣ ጥንካሬ ነው። አንድ ሙስሊም ለምሳሌ በፈለገበት አይነት መንገድ ቢሆን በፈለገበት አይነት ሁኔታ ቢኖር አልহামዱሊላህ ይላል፣ አላህ ያውቃል ይላል፣ ኢንሻአላህ ይላል። ከድካሙ እንዲወጣ ዱዓ ያደርጋል። በየትኛውም ጊዜና ሁኔታ የአላህ ስም በተነሳበት ቦታ ላይ ይረታል። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስም በተነሳበት ሁኔታ ይረታል። ይሄ ለእምነቱ ያለው ጠንካራ ጎን እንጂ ደካማ ጎን አይደለም። ይሄ በድካም አይገለጥም። ይሄ ነውር ነው። ይሄ በጣም ለምንድን ነው አብዛኛው ሙስሊም ነብዩ መሐመድ ሲባል ሰለላሁ ዐለይሂ ወሰለም ብሎ ሶላአት የሚያወርደው? ደካማ ነው እንዴ? ድክመት እኮ አይደለም። ይሄ ጥንካሬው ነው። እምነቱን እንዴት አይነት በጥንካሬ እንደያዘው በምንም አይነት ሁኔታ በምንም አይነት ችግር ውስጥ በምንም አይነት ነገር ውስጥ ቢሆን ለእምነቱ ያለውን አክብሮት ነው እንጂ የሚያሳየው ይሄ ነገር እንዴት ደካማ ጎን ይባላል? ለምን? እና የሙስሊሞች ደካማ ጎን ያልከውን ማስተካከል አለበት። ደካማ ጎን አይደለም። እኔ በአጠቃላይ እንደወንድም የምመክረህ ስሜታዊ ሆነሃል፣ በጣም ተበሳጭተህ ነው እያወራህ ያለው። እነዛን ነገሮች ከቀልብህ መለስ ብለህ ልጁን ለማገዝ ብንሞክር ነው የሚሻለው። ሌላ ግን አንተ የጠረጠርከው ነገሩ ሆኖ ከተገኘም ለሌላ ሰው መማሪያ እናደርገዋለን። እኔ አንድ ምክር ልምከርህ። አንድን ሰው ገና ለገና ሊያጭበረብር ነው፣ ሌባ ነው፣ ክፉ ነው፣ ሊያታልለኝ ነው ብዬ ተጠራጥሬ መሰናክል ከመሆን አድርጌው ነገሩን ብሸወር ነው የሚሻለኝ።
እኔ አሁን ድጋፍ አድርጌለታለሁ። ቪዲዮ ሰርቻለሁኝ፣ ሆቴል አግኝቻለሁ፣ አዳራሽ አግኝቻለሁ። አንዳንድ ኡስታዞች በፕሮግራሙ ላይ ለመገኘት ቃል ገብተዋል። ይሄንን አድርገን ቢያታለን ብታለል ነው የሚሻለኝ። እኔ ገና ለገና ያታለኛል ብዬ ምናልባት ይሄ ልጁ በቅንነትም እየተራመደና እየሰራ እንደሆነ በምን አውቃለሁ? እኔ እኮ ሰው ነኝ፣ ፈጣሪ አይደለሁም እኮ። ለምንድን ነው በፈጣሪ ቦታ ላይ ተቀምጠን እርግጠኛ ሆነን በሰዎች ላይ ጅጅ የምናደርገው? ይሄ ተገቢ አይደለም፣ ጥሩ አይደለም። ይሄ በጣም አይጠቅመንም። ሁልጊዜ ቅን እንሁን፣ ትሑት እንሁን፣ በጎ እንሁን። ጭቅጭቅ፣ ንትርክ፣ ስድብ፣ ሴራ ምናምን ባለበት ቦታ ላይ አንገኝ። ነገር ግን እኛ በቅንነታችንና በየዋህነታችን የሆነ ነገር አድርገን ብንሸወድ ፈጣሪ ዋጋችን ይከፍልናል። ገና ለገና እሸወዳለሁ ብለን የሆነን ክፉ ከምንሆን አድርገነው ነገሩን እንሸወድ። ምንድን ነው ችግሩ? ግን ይሄ አብዛኛው ሀበሻ የሆነን ነገር ለማገዝና ለመርዳት ምክንያት የሚያቀርብበት አንዱ ትልቁ ነገር ነው። አዎ እዚህ ማህበራዊ ሚዲያ ላይ ብዙ አጭበርባሪዎች አሉ፣ ብዙ ሸታሞች አሉ፣ ብዙ እና ምን ይደረግ ደግሞም በቅንነት ደግሞ የሚሰሩ በጎ ሰዎች አሉ። እና እኔ ስሜታዊ ሆነሃል ብዬ ነው የማስበው። ነገሩን መለስ ብለህ ድጋሚ አስበው። ትክክል አይደለህም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም